ሰላም ሰላም እንዴት ናችሁ? እንኳን ወደኔ ቻናል በሰላም መጣችሁ። ለማታውቁኝ ሰላም ብርሃን ይባላለሁኝ። በዚህ ዩቲዩብ ቻናል ላይ የማስተላልፈው ውበትና ውበት ነክ የሆኑ ነገሮችን እንዲሁም ለጤና ይጠቅማሉ የምላቸው ነገሮች እና ለራሴ የሰሩልኝ ነገሮች ነው ለእናንተ ማስተላልፈው። ለዛሬ ደግሞ ይዤላችሁ የመጣሁት ካስተር ኦይል የሚባለው ነው። ይሄ በጣም ጠቃሚ ነው። ለ30 ቀን በተከታታይ ስትጠቀሙት ምን ለውጦችን እንደምታዩበት እነግራችኋለሁኝ። ዲቴል አውቃችሁ እንድትጠቀሙት ፈልጋለሁኝ። ስለዚህ ጥቅም እነግራችኋለሁ። ተከታተሉ። እነዚህን የገዛኋቸው ከአማዞን ነው። ካስተር ኦይሉንም የገዛሁት ከአማዞን ነው። እነዚህ ክሊር ናቸው። ለአይላሽም ቢሆን ለከንፈራችንም ቢሆንና ለአይናችንም ቢሆን የምንኳልበት እሱን ነው የገዛሁት። እዚህ ላይ ሞላዋለሁኝ። የካስተር ኦይሉ የሚጠቅመን ለብዙ ቤኔፊቶች ናቸው ያሉት። ለአይናችን ስር ለቅንድባችን እንዲያድግ አይላሻችን እንዲያድግ ያደርግልናል። እንዲሁም ደግሞ ጥቁር ፓርት ካለን እሱን ያጠፋልናል። ቁርጥማት፣ የተለያዩ የጀርባ ህመሞች ካሉን ይሄን ቀብተ ነው በመናደር ጊዜ ሪሊፍ እናገኛለን። ጤናችን የሚስተካከል ይሄዳል። እንዲሁም ደግሞ ለጸጉራችን በጣም ነው የሚያሳድገው። ያድጋል ጸጉራችን። ፎሮፎር ፈንገስ ምናምን እንዳይኖር ያደርግልናል። ሊፓችን ስንቀባው ከንፈራችን ስንቀባው ደግሞ በጣም ለስላሳ እንዲሆን ያደርጋል። ወፍራም ስለሆነ ልክ እንደ ቻፕስቲክ አይነት በሉት። ስለዚህ በጣም ብዙ ጥቅሞች ናቸው ያሉት። ይሄንን መጠቀም አለባችሁ። እንዲሁም ደግሞ ለፊታችን ደግሞ ልገልጽላችሁ አልችልም። ስለዚህ ተጠቀሙት። ቤኔፊቱን በደንብ ታውቁታላችሁ። ተጠቀሙት። በመጀመሪያ ይሄን አደርጋለሁ። ጸጉሬ እንዳይበላሽብኝ ስለምፈልግ እንደዚህ አድርጌ ከዛ ካስተር ኦይሉን ደግሞ እጄ ላይ ነው የማደርገው። ፊቴን ነው መቀባው። ካስተር ኦይል በጣም ጥሩ ሞይስቸራይዘር ሲሆን ቆዳችንን ቀዳዳ ይደፍንብናል ብላችሁ መፍራት የለባችሁም። በተለይ አክኒ፣ የብጉር ጠባሳ ላላችሁ ሰዎች በጣም ጥሩ ነው። አንቲ ባክቴሪያና አንቲ ፈንጋይ ስለሆነ ፊታችሁ ላይ መሸብሸብ ያለባችሁ እንዲሁም መስመሮች ያሉባችሁ የእርጅና ምልክት ያለባችሁ በአጠቃላይ ካላችሁ ናቹራሊ ቡቶክስ ያደርግላችኋል። ፊታችሁ እንዲወጠርና የልጅነት ገጽታን ያላብሳችኋል። በተደጋጋሚ ለ30 ቀናት ብትቀቡት ለውጡን በደንብ ታዩታላችሁ። እና ደግሞ በጣም ውድ የሆነ የፊት ክሬም ካላችሁ እሱ ጋር ቀላቅላችሁ መቀባት ትችላላችሁ። ምንም አይነት ጉዳት የለውም። እኔ የምቀባው ለዛሬ ማታ ስለሆነ ካስተር ኦይሉን ብቻ ነው። በጣም ወፍራምና ተፈጥሯዊ ስለሆነ ፊቴን ከተቀባሁት በኋላ ማሳጅ አደርገዋለሁ። ጎሻ መጠቀም የምትፈልጉ ሰዎች ካላችሁ ደግሞ እንደኔ ማለት ነው፣ እኔ እሱን እጠቀማለሁኝ። በመጀመሪያ ደረጃ የምታደርጉት ካስተር ኦይሉን ፊታችሁ ላይ ትቀቡታላችሁ። ከዛ ጎሻችሁን አርጋችሁ ማሳጅ ታረጉታላችሁ። እንደዛ ስታረጉት ፊታችሁ መሸብሸብ አይነት ባህሪ ካለው እንዲወጠር ያደርግልናል። ካስተር ኦይል ሃይ ቫይታሚን ኢ ስላለው አይናችሁ ስር ጥቁረት ካለባችሁ ጥቁረቱን ያስወግድላችኋል፣ እንዲሁም ያቀለዋል ማለት ነው። ከሌላው ቆዳችሁ ጋር እንዲመሳሰል ያደርገዋል። ለ30 ቀን በተከታታይ ግን መጠቀም አለባችሁ ለውጡን ለማየት ከፈለጋችሁ። ኦይልን ስንገዛ በመጀመሪያ አንደኛ ደረጃ 100% ኦርጋኒክ መሆን አለበት። ሁለተኛ ኤክስትራ ቨርጂን መሆን አለበት። ሶስተኛ ሄክሰን ፍሪ መሆን አለበት። አራተኛ ኮልድ ፕረስድ መሆን አለበት፣ ተጨንቆ የወጣ ማለት ነው፣ ከኦርጋኒክ ከሆነው የካስተር ኦይል ፍሬ ማለት ነው። አምስተኛ ደግሞ በግላስ ቦትል የመጣ መሆን አለበት። በግላስ ቦትል ካልመጣና እንዲሁም ደግሞ የጠቆረ ግላስ ቦትል ካልሆነ ማስቀመጥ ያለብን ፀሐይ የሌለበት ቦታ መሆን አለበት።
ካለበለዚያ ካስተር ኦይሉን ወደ አሲድነት ይቀይርብናል። ፀሐይ ማይነካ ቦታ መሆን አለበት እንደዛ ከሆነ የምንገዛው። ካስተር ኦይል ፀጉራችንን ያሳድግልናል። በጣም ወፍራም ዘይት ስለሆነ ሁሌ መቀባት አይቻልም። ልንታጠብ ስንል ብንቀባው ሪኮመንድ አረጋችኋለሁ። ለአይላሽና ለቅንድባችን ግን በጣም ቆንጆ ነው፣ እንዲያድግ ይረዳናል። እንደዚህ እንደምታዩት እቀባዋለሁኝ። ግን ይሄንን ውህድ ስትቀቡ ሁሌ ማታ ማታ ብንቀባ በጣም አሪፍ ነው። ማታ ነው ሪኮመንድ ማረጋችሁ። ለምን ብትሉ ፀሐይ ላይ አርገነው መውጣት ስለሌለብን ማለት ነው። አይናችሁ ድርቀት ለሚያስቸግራችሁ ሰዎች ደግሞ የአይናችሁ ቆብ ላይ ካስተር ኦይሉን በመቀባት የአይናችሁን ድርቀት መቀነስ ትችላላችሁ። እንዲሁም ሪሊፍ እንድታገኙ ያደርግላችኋል። እንዲሁም ከንፈራችን እንዲለሰልስ ያደርገዋል። ይህንን የካስተር ኦይል ሊፕ ግሎስ የምትጠቀሙት ግን ልትተኙ ስትሉ ሲሆን ውጭ ተቀብታችሁት መውጣት የለባችሁም። ከንፈራችሁ የፀሐይ ጨረር ካገኛችሁ ያቃጥላችኋል። ሰውነታችን ላይ ደግሞ ስንወፍር የሚወጣብን ጉርብርብ ያለ ነገር ወይ ደግሞ ስርጉድ ያለ ነገሮች ሲኖሩብን ካስተር ኦይሉን በመቀባት ያጠፋልናል። ስንቀባ ግን ከመተኛታችን በፊት ብንጠቀመው ለውጡን ታዩበታላችሁ። ብጉር ያላችሁና እንዲሁም ደግሞ ስትሬች ማርክ ያላችሁ ሰዎች ብትጠቀሙት ካስተር ኦይሉን አመርቂ የሆነ ለውጥ ታዩበታላችሁ። እርጉዞች ከሆናችሁ ግን ዶክተራችሁን መጠየቅ ይኖርባችኋል ከመጠቀማችሁ በፊት። እግራችሁ ላይ በጣም የጠበቀ ጫማ አርጋችሁ ትርፍ ስጋ ለሚወጣባችሁ ሰዎች ደግሞ ባንዴጅ ላይ ካስተር ኦይሉን በማድረግ ያበጠባችሁ ቦታ ላይ ብታስቀምጡት እብጠቱ እየጠፋ ይሄድላችኋል። ስለዚህ ተጠቀሙት። ቤኔፊቱን በደንብ ታውቁታላችሁ። ተጠቀሙት። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ የሳምንት ሰው ይበለን። ባይ 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 ባይ።